ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 21 እስከ 22። ጌታ መድኃኔዓለም ከሙታን ተነስቷል። ትንሣኤ ሙታንም በሰው በኩል ሆኗል። በአዳም ምክንያት እኛ እንደሞትን በጌታ ትንሣኤ ሰዎች ሕያዋን ነን። ጌታ መድኃኔዓለም ከሙታን ተነስቷል። ትንሣኤ ሙታንም በሰው በኩል ሆኗል። በአዳም ምክንያት እኛ እንደሞትን በጌታ ትንሣኤ ሰዎች ሕያዋን ነን። ትንቢትን ሲፈጽም ማንም አያግደው። መቃብር ጠባቂ ከቶ አይቋቋመው። በታላቅ ኃይሉ ኃያሉ ተነስቷል። ድንጋዩን ፈንቅሎ ንጉሡ አብርቷል። ጌታ መድኃኔዓለም ከሙታን ተነስቷል። ትንሣኤ ሙታንም በሰው በኩል ሆኗል። በአዳም ምክንያት እኛ እንደሞትን በጌታ